በተማረን ቁጥር እንዋሻለን። ኤጁኬሽን ዲግሪ ካለው ማስተር ያለው ውሸታም ነው። ሁለተኛ ሃይማኖት religion is a power። የተማረ ሰው እንደሚዋሽ ማሳየው አንደኛ አማኝ ነው። በነገራችን ላይ በዘመናዊ ትምህርት one person can never be both believer and a scientist። ምክንያቱም የዘመናዊው ዓለም ነቢያት አንደኛ ቻርልስ ዳርዊን survival of the fittest 1859 survival of the fittest ሲል እርስ በርስ ተዋግተህ በሳይንስ ምልከታ በዳርዊን ተውትቆ ዛሬ መባላታችን ትክክል። ምክንያቱም survival of the ያሸነፈ ይኑር። ተፈጥሮ ራሷን ባላንስ የምታደርገው እያባላች ነው። የማልቱሲያን ቲዮሪስ ሐሳብ ድርቅም ሲከሰት ምግብ አትስጥ፣ ሰዎች እርስ በርስ ተጣልተው መባላታቸው ተፈጥሮ ራሷ ባላንስ ለማድረግ ነው ብሎ ማሰብን ቻርልስ ዳርዊን ባዮሎጂካሊ ሰርቫይቫል ኦፍ ዘ ፊተስት አለ። 30 ዓመት ደምሩበት ኸርበርት ስፔንሰርን ታገኛላችሁ። ሶሻል ዳርዊኒዝም ብሎ አሰበ። ሶሻል ዳርዊኒዝም ማለት ማህበረሰብ ራሱ ዝግመተ ለውጥ ያካሂዳል፣ ያሸነፈው ተሸናፊውን እየበላ ይሄዳል አለና 20 ዓመት ስትጨምሩበት የመጀመሪያው የዓለም ጦርነት ይፈነዳል። አንደኛው ዓለም ጦርነት ተከሰተ፣ ኃያላን ደካሞችን እየበሉ ለማስኬድ። ከዛች ዓመት ጀምሮ ከ1900 ጀምራችሁ እስከ 2000 ድረስ ከቆጠራችሁ 170 ሀገር ተፈጥሯል። በምን ሰርቫይቫል ኦፍ ዘ ፊተስት አለ አይደለም? እዛ በትናንሽ ጎሳዎችና ነገዶች እየከፋፈልክ የሆነ ሳቤ ጣል 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 እያደረግ ሀገር ነህ፣ ሰልፍ ዲተርሚንድ ኃያል ነህ ትለዋለህ። መገነጣጠልን ኮሌጅ ውስጥ ትማራለህ ማለት ነው። ቲንክ ዘ ትሩዝ። ይሄን ፖይንት ካየን ዛሬ እየጠቀለልኩኝ ልሂድ ከሰዓት አንጻር። ሁለት ሴት ግራና ቀኝ ላይ አስቀምጦ የሚደንስ ሙዚቀኛ በበዛባት ሀገር ውስጥ ስንቀመጥ ኮሌጅ ውስጥ ሁለት ሴት ይዞ የሚተኛ ሰው ተማሪ አፍርተናል። ትሩዝ። ቴሌቪዥኖቻችን በስተዋል፣ የሚተላለፈውም ግን ይሄ ነው። ግን ማሰብ ከቻልን በጎነት ማለት በጎ የምትለዋ ቃል ልትኖር የምትችለው በብቸኝነት በሰው ልጅ ውስጥ ብቻ ነው። ዳርዊንን ያነሳሁበት ትልቅ ምክንያት ዳርዊን ባዮሎጂካሊ ሰውን ሰርቫይቫል ኦፍ ዘ ፊተስት ሲለው አንበሳን ውሰዱ እስኪ መጫት በግብት ቢያገኝ አንድ አንበሳ ይተዋታል? በጣም እርጉዝ የሆነችን በግ ቢያይ አንድ ነብር አንድ ጅብ ይተዋታል? ርህራሄ የለም እንስሳት ዓለም ውስጥ ቢኮዝ እንስሳ ጥቅም